የጠበቃችሁ ሰው በሰዓቱ ይመጣል? የተገባላችሁ ቃል ስጋ ይለብሳል? የእያንዳንዱ ሰው ቃል ስንኩል መንፈስ ነው። ካፍ ቢወጣ ምድር ላይ ስራ ይሰራል። ይደረግልኛል ያላችሁበት በሐሳብ እንዳልነበር ሲቀር አላያችሁ? እንደ ጉም አልተበተነም? እንደ ሙት ቃል አልተዘረረም? በሌሎች ሰዎች ሕይወት ውስጥ እንደ ትርፍ ሰው አልተቆጠራችሁም? ይዞኝ ይሄዳል ያላችሁት ሰው ውስጥ ጥሏችሁ አልኮበለለም? እንድትተያዩ በማትፈልጉበት አይን አልታያችሁ? ከሰጣችሁት ያነሰስ አልተቀበላችሁ? ባልፈለጋችሁበት መንገድ አልተፈለጋችሁ? ስንቱን እንዳልዘከራችሁ ከነመፈጠራችሁ አልተዘነጋችሁ? እኮ ስትሰበሩ ማን ፈለጋችሁ? ማን ዝምታችሁን አደመጠላችሁ? ቸል ስትባሉ ማን ትኩረት ሰጣችሁ? ስትራቆቱ ማን ሸፈነላችሁ? ሲያስጠላባችሁ ማን ነው ያስዋባችሁ? በተጠጋችሁበት ልክ አልተገፋችሁም? በለመናችሁት ልክ አልተጨከነባችሁም? ከራሳችን በላይ ሌላውን ስንወድ ራሳችንን እንበድላለን። በህይወታችን ውስጥ ላሉ ሌሎች ልቤ እንዲህ ይለኛል፣ ምናልባት መለመን ደክሞኝ ምንም ባልጠይቅ፣ ይህንን ግን አጥብቄ እጠይቅሃለሁ። ያላንተ የተጓዙ የት እንደደረሱ አውቃለሁና የትኛውንም ስኬት ከአንተ ጋር ቢዘገይ እመርጣለሁ። ካልሆነ ግን ግድ የለም ይቅርብኝ፣ ክስረትን እሻለሁ። እማውቀው ግን ይህንን ነው፣ ሁሌም በምንም ውስጥ ሆኜ አምንሃለሁ፣ የምትታመን ነህና።